እዚያው አርጅቶ እዚያው ህይወቱን እስኪያጣ በየቀኑ 11 ሰዓት ላይ አንድ ታማኝ ውሻ በተሳፋሪዎች መግቢያ ላይ ቆሞ የአሳዳጊውን መምጣት ይጠብቃል። ዛሬ ግን አሳዳጊው አልመጣም። አሁንም ነገም እንዲሁም ለሚቀጥሉት 9 ዓመታት ያ ውሻ እዚያው ቦታ ላይ በተመሳሳይ ሰዓት ይቆማል። ይህ ውሻ ሃቺ ነው። ከሞት በኋላም ያልተቋረጠ ፍቅርና ልብ የሚሰብር የታማኝነት ታሪክ ነው። እጅግ አሳዛኝ እውነተኛ ታሪክ ነው። አብራችሁን ቆዩ። ታሪካችን የሚጀምረው ሮኒ በተባለ ታዳጊ ልጅ ትምህርት ቤት ውስጥ ሳለ ነው። መምህሪቷ ተማሪዎችን የግል ጀግናችሁ ማን ነው ብላ ትጠይቃቸዋለች። ልጆቹ ስለ ሱፐርማን፣ ስለ ታዋቂ ሰዎች ሲያወሩ፣ ሮኒ ግን ወደ መድረክ ወጥቶ ስለ አያቱ ውሻ ስለ ሃቺ ማውራት ይጀምራል። የክፍሉ ተማሪዎች መጀመሪያ ላይ ቢስቁበትም ሮኒ ግን ታሪኩን ሲጀምር ሁሉም በዝምታ ማዳመጥ ይጀምራሉ። በጃፓን ከሚገኝ አንድ ገዳም ውስጥ አንዲት ትንሽና እጅግ የምታምር የአኪታ ዝርያ ያላት ቡችላ በካርቶን ታሽጋ ወደ አሜሪካ ትላካለች። ነገር ግን በጉዞ ላይ ያለች የካርቶኑ መለያ ይበጠስና አድራሿ ይጠፋል። ይህች ትንሽ ቡችላ አሜሪካ ውስጥ በሚገኝ አንድ የባቡር ጣቢያ ላይ ትወድቃለች። በዚህ የባቡር ጣቢያ ውስጥ ነው ፕሮፌሰር ፓርከር ይህችን ትንሽ ቡችላ የሚያገኛት። ፓርከር የሙዚቃ ትምህርት ቤት የዩኒቨርሲቲ ፕሮፌሰር ነው። በጣቢያው ለሚሰራው ለካርል ሊሰጠው ይሞክራል። ካርል ግን ሊቀበለው ፈቃደኛ አልሆነም። ፓርከር ውሻዋን እዛው ጥሏት ለመሄድ ስላልፈለገ ባለቤቱ እስኪገኝ ድረስ ለጊዜው ወደ ቤቱ ይዟት ይሄዳል። ፓርከር ወደ ቤት ሲገባ ሚስቱ ኬት እንዳታየው ተሸሽጎ ከገባ በኋላ ሶፋ ላይ ያስቀምጣትና እየተቻኮለ በሩን ይዘጋል። በዚህን ጊዜ ሚስቱ ኬት ከላይኛው ክፍል ተወርድና ፓርከርን ይዛው ትሄዳለች። ይሄ ሁሉ ሲሆን ውሻ እንዳለ አታውቅም ነበር። እናም ይቺ ትንሽዬ ውሻ ብቻዋን ስለነበረች እነሱ ወዳሉበት ክፍል ትሄድና የኬትን እግር ስትተሻሽ ኬት በድንጋጤ ትጮኻለች። ፓርከርም ተረጋጊ እያለ ሊያስረዳት ቢሞክርም ልትሰማው ፈቃደኛ አልነበረችም። በቤቷ ውስጥ ውሻ እንዲኖር ፈጽሞ አትፈልግም። ምክንያቱም ከዚህ ቀደም የነበራቸው ውሻ በሞት ስለተለያቸው ያንን ሐዘን እንደገና ማስተናገድ አትፈልግም። ስለዚህ ውሻው እዚህ ቤት ማደር አይችልም፣ ነገውኑ ባለቤቱን ፈልገህ መልስ ብላ በጥብቅ ታስጠነቅቀዋለች። ፓርከርም ከቤታቸው ፊት ለፊት ዕቃ በሚያስቀምጡበት ጠባብ ክፍል ውስጥ ያስቀምጣትና ወደ ሚስቱ ኬት ይመለሳል። በማግስቱ ሚስቱ ኬት ውሻዋን ፎቶ በማንሳት ወደ ከተማው ሄዶ ማስታወቂያዎችን እንዲያሰራጭ ትነግረዋለች። እሱም የዚችን ትንሽዬ ውሻ ምስል በየቦታው ይለጥፋል። ነገር ግን አንድም ሰው የኔ ናት ብሎ የመጣ አልነበረም። አንድ ቀን ፓርከር ውሻዋን ይዞ ወደ ጓደኛው ኬን የጃፓን ቋንቋ ፕሮፌሰር ይሄዳል። ኬን ውሻውን ሲያሳየው የጃፓን ንጉሣዊ ቤተሰቦች የሚያሳድጉት ልዩ የአኪታ ዝርያ መሆኑን ይነግረዋል። በውሻው አንገት ላይ በተንጠለጠለው ትንሽ እንጨት ላይ የተጻፈው የጃፓንኛ ፊደል ሲያነብለት ሃቺ እንደሚል ይነግረዋል። ሃቺ በጃፓንኛ 8 ቁጥር ማለት ነው። 8 ቁጥር ደግሞ ማብቂያ የሌለው ከሰማይና ከምድር ጋር የተገናኘ መንፈሳዊ ቁጥር መሆኑን ይነግረዋል። በዚህም ውሻው ስሙ ሃቺ ተብሎ ጸደቀ። ኬትም ባሏ ከዚህ ውሻ ጋር ያለው ልዩ መግባባትና ደስታ ስትመለከት ልቧ ይራራና ሃቺ ከእሱ ጋር እንዲኖር ትፈቅዳለች። ከዚህች ቅጽበት ጀምሮ ነበር ወደር የለሽ ፍቅር የሚጀምረው። ጊዜው ያልፋል። ሃቺም እያደገ ውብና ጠንካራ ውሻ ይሆናል። የፓርከርና የሃቺ ግንኙነት ተራ የውሻና የባለቤት ግንኙነት አልነበረም። ፓርከር በየቀኑ ጠዋት ወደ ዩኒቨርሲቲ ለመሄድ ወደ ባቡር ጣቢያው ሲያመራ ሃቺ አብሮት ይሄዳል። ፓርከር ባቡሩን እስኪሳፈር ድረስ ቆይቶ ባቡሩ ሲሄድ ወደ ቤቱ ይመለሳል። በጣም የሚያስገርመው ግን የከሰዓቱ ጊዜ ነው። በየቀኑ ልክ ከቀኑ 11 ሰዓት ሲሆን ሃቺ ቤቱን ትቶ ይወጣና ወደ ባቡር ጣቢያው ይሄዳል። የባቡር ጣቢያው መግቢያ በር ላይ ባለው አደባባይ ላይ ይቀመጥና ፓርከር የሚመጣበትን ባቡር ይጠብቃል። ፓርከር ከባቡሩ ሲወርድ ሃቺን እዛው ሲጠብቁ ያገኘዋል። አብረው እየተጫወቱ ወደ ቤት ይመለሳሉ። ይህ የየቀኑ ቋሚ ተግባራቸው ሆነ። በዚህ የባቡር ጣቢያ አካባቢ ያሉ ሰዎች ሁሉ ሃቺን ያውቁት ጀመር። የጣቢያው ኃላፊ ካርል፣ ጃስጂስ እና የሱቅ ባለቤቷ ሁሉም ሃቺን ይወዱታል፣ ይመግቡታልም። ሃቺ የዚያ ማህበረሰብ አንድ አካል ሆነ። አንድ ቀን ፓርከር ሃቺን እንደ ሌሎች ውሾች ኳስ ወርሮለት ኳሱን እንዲያመጣ ለማስተማር ይሞክራል። ፓርከር ራሱ በግንባሩ እየተንፏቀቀ ኳሷን በአፉ እየያዘ ያሳየዋል። ሃቺ ግን ፈጽሞ ኳሷን አያመጣም። ይህንን ጉዳይ ፓርከር ለጓደኛው ፕሮፌሰር ኬን ሲነግረው ኬን እንዲህ ይለዋል፣ አኪታ ዝርያ ያላቸው ውሾች ሰዎችን ለማስደሰት ብለው ብቻ ተራ ጨዋታ አይጫወቱም። አንተን አክብሮ ኳሷን ይዞልህ እንዲመጣ ከፈለክ በጣም ልዩ የሆነ ምክንያት ሊኖር ይገባል ይለዋል። እንደ ወትሮ ሁሉ አንድ ቀን ጧት ፓርከር ወደ ሥራ ለመሄድ ሲዘጋጅ ሃቺ ያልተለመደ ባህሪ ያሳያል። በጣም ይጮሃል። ፓርከር ግን ግራ ቢገባውም ትቶት ይሄዳል። ነገር ግን ፓርከር እየሄደ ያለ ሃቺ ኳሷን በአፉ ነክሶ እየሮጠ ይከተለዋል።
ያችን ከዚህ በፊት ፈጽሞ አምጥቷት የሚያውቃትን ኳስ ዛሬ ግን በአፉ ይዞ ፓርከር ፊት አመጣት። ፓርከር እጅግ በጣም ተደሰተ። አብረው ተጫወቱ። ይህ የሃቺ ድርጊት ግን ተራ ጨዋታ አልነበረም። እባክህ ዛሬ አትሂድ፣ ከእኔ ጋር ሁን የሚል የእንስሳት ስሜታዊ ማስጠንቀቂያ ነበር። ፕሮፌሰር ኬን እንዳለው ሃቺ ኳሷን ያመጣው ልዩ ምክንያት ስለነበረው ነው፣ ፓርከርን ከሞት ለማዳን። ነገር ግን ፓርከር ይህንን አልተረዳም። ሃቺን አቅፎት ተሰናብቶት ባቡሩን ተሳፍሮ ሄደ። ሃቺ ባቡሩ ሲሄድ በከፍተኛ ሐዘንና ጭንቀት ይመለከት ነበር። በዚያው ዕለት ፓርከር ዩኒቨርሲቲ ውስጥ ተማሪዎቹን ሙዚቃ እያስተማረ እያለ በድንገት የልብ ድካም አጋጥሞት መሬት ላይ ይወድቃል። ሕይወቱም እዛው ያልፋል። ከሰዓት 11 ሰዓት ሆነ። ሃቺ እንደተለመደው ወደ ባቡር ጣቢያው ሄዶ በተለመደው ቦታ ላይ ቁጭ ብሎ ይጠብቀዋል። ሰዎች ከባቡሩ ይወርዳሉ፣ ያልፋሉ። ፓርከር ግን የለም። ምሽት ሆነ። በረዶ መጣልም ጀመረ። ሃቺ ግን አሁንም ቆሞ በሩን ይመለከታል። የፓርከር አማች መጥቶ ሃቺን እስኪወስደው ድረስ እዛው እየጠበቀ ነበር። ፓርከር እንደሞተ ሃቺ አያውቅም። እሱ የሚያውቀው አንድ ነገር ቢሆን ፓርከር በዚህ በር እንደሚወጣና እሱ ደግሞ መጠበቅ እንዳለበት ብቻ ነው። ሚስቱ ኬት ቤቱን ሸጣ ወደ ሌላ ከተማ ለመሄድ ስትወስን ሃቺን ለልጇ አንዲና ለባሏ ሰጠች። ነገር ግን ሃቺ በአዲሱ ቤት መቆየት አልቻለም። በውስጡ ያለው ታማኝነትና ተስፋ እንዲቀመጥ አልፈቀደለትም። ከቤቱ አጥር ሾልኮ በማምለጥ ያንን ሁሉ ኪሎ ሜትር አቋርጦ ወደ ቀድሞ የባቡር ጣቢያ ተመለሰ። 11 ሰዓት ሲሆን ልክ ባለቤቱ በሕይወት እንዳለ ሁሉ ትክክለኛ ቦታው ላይ ሄዶ ተቀመጠ። የፓርከር ልጅ መታ ብትወስደውም በማግስቱ አሁንም አመለጠ። በመጨረሻም አንድ የሃቺን ልብ ስትረዳው በሯን ከፍታ ሂድ ብላ ፈቀደችለት። ከዚህ ቀን ጀምሮ ሃቺ የባቡር ጣቢያውን ቤቱ አደረገው። ቀናት አለፉ፣ ሳምንታትም ተተኩ፣ ወራት ነጎዱ፣ ዓመታትም ተቆጠሩ። ሃቺ ግን በየቀኑ 11 ሰዓት ላይ እዚያው አደባባይ ላይ ተቀምጦ ይጠብቃል። ባቡሩ ይመጣል፣ ሰዎች ይወርዳሉ። የፓርከር ፊት ግን የለም። የጣቢያው ሰራተኞችና የአካባቢው ነጋዴዎች የሃቺን ታማኝነት ሲያዩ ልባቸው ተነካ። ጃስጂት ምግብ ይሰጠዋል፣ ሌሎችም ውሃ ያመጡለታል። አንድ ቀን የፓርከር ቅርብ የሆነው ጓደኛው ፕሮፌሰር ኬን ሃቺን ለማየት ወደ ጣቢያው መጣ። በጃፓንኛ ቋንቋ ለሃቺ እንዲህ አለው፣ ሃቺ ጓደኛችን ፓርከር ፈጽሞ አይመለስም፣ ሞቷል። ግን መጠበቅ ካስደሰተ እባክህ ጠብቀው። ለ9 ተከታታይ ዓመታት፣ አዎ ለ9 ሙሉ ዓመታት ሃቺ ጌታውን ጠበቀ። የሃቺ ታሪክ በጋዜጣ ላይ ወጣ፣ በመላው አሜሪካ ታወቀ። ሰዎች ከየቦታው እየመጡ ሃቺን ይጎበኙታል። ነገር ግን ሃቺ የሚፈልገው አንድ ነገር ብቻ ነበር፣ የፓርከርን መምጣት። ከ10 ዓመታት በኋላ የፓርከር ሚስት ኬት የባሏን መቃብር ለመጎብኘት ወደ ከተማዋ ትመለሳለች። ወደ ባቡር ጣቢያው ስታልፍ በሩቅ አንድ ያረጀ የተጎሳቆለና ተኮራምቶ የተቀመጠ ውሻ ታያለች። አላመነችም። ሃቺ አሁንም ድረስ እየጠበቀ ነበር። ኬት ከሃቺ ጎን ተንበርክካ አቅፋው አለቀሰች። አብሬህ ልጠብቅ አለችው። ሃቺ ግን አሁንም መጠበቁን አላቆመም። የመጨረሻ እስትንፋሱ ላይም ሃቺ ማለም ይጀምራል፣ ከፓርከር ጋር እንዳለ ያሳለፉትን ጊዜ። በስተመጨረሻም ባቡሩ ይመጣል፣ በሩም ይከፈታል። ከባቡሩ ውስጥ ይወጣና ፓርከር በፈገግታ ሃቺ ብሎ ይጠራዋል። ሃቺ በደስታ እየዘለለ ወደ ፓርከር ሮጦ ሄዶ እቅፉ ውስጥ ይገባል። ሃቺ የመጨረሻውን ህልም እያየ እዚያው በተኛበት ሕይወቱ ያልፋል። ወደ ታሪካችን መጀመሪያ ስንመለስ ትንሹ ሮኒ ለክፍል ጓደኞቹ ትረካውን ሲያጠናቅቅ እንዲህ ይላል። ሃቺ ታማኝነት ምን እንደሆነ ስላስተማረኝ እሱ የኔ ጀግና ነው። ይህ በጃፓን ሀገር በ1923 ሃቺኮ ከተባለ ውሻና ከኢሳቡሮ ኡኢኖ ከተባሉ ፕሮፌሰር የተፈጠረ እውነተኛ ታሪክ ነው። ዛሬም ድረስ በጃፓን መዲና ቶኪዮ ሺቡያ በሚባለው የባቡር ጣቢያ በር ላይ የሃቺኮ የነሐስ ሐውልት ቆሞ ይገኛል።